አይጨበጥም አይታይም ፍጹም አምላክና ፍጹም ሰው ነው ትላለህ በዚች ጋር ደግሞ ማለት ነው እዚች ጋር ደግሞ እግዚአብሔር አይታይም አይዳሰስም ትላለህ ታዲያ ለምንድን ነው እንደዚህ የምትለው እዚች ጋር አይዳሰስም አይታይም ካልክ እኮ ማለት የለበትም መጽሐፍ ቅዱስ ራሱ ማለት የለበትም አንደኛ ነገር ልንገርህ ኢየሱስ ሰው ኢየሱስን ቀበሩት ገደሉት ምን ትላለህ አንደኛ ነገር ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ኢየሱስም ፈሪሳውያኖች ሊገድሉ በነበረም ሰዓት እንዲህ አላቸው ወደ አምላኬና ወደ አባቴ እሄዳለሁ ትፈልጉኛላችሁ አታገኙኝም እኔ ወዳለሁበት ፈጽሞ ልትመጡ አትችሉም ይላል ኬታ መተው ሰቀሉት ኬታ መተው ገረፉት ኬታ መተው ቀበሩት እድል ስጠኝ ሰጣሃለሁ ሰጣሃለሁ አሁን ማን አጭር ብቻ ልጠይቅ አንድ ጥያቄ ልጠይቅ አንተ የለም አይደለም መጀመሪያ ጥያቄ ላላ አይደለም አንድ ጥያቄ ብቻ ልጠይቅ አንተ አሁን ማን ኢየሱስ ጌታ ነው ትላለህ ቁርአን ቀራል አዲስ ሰለም ፕሮቴስታንት ነበርኩ የመጀመሪያ እምነት ላስረዳ ጴንጤ እምነት አለ ጴንጤ ነው ፕሮቴስታንት እምነት የሚል ከመጽሐፍ ቅዱስ ታመጣልኛለህ ካላመጣልህ ሂድ ምንም እዚች ጋር ኢየሱስ ጌታ ነው የምትልበት አማራጭ የለም ኢነ ዲኑ ኢንደላሂ ኢስላም ቁርአን እንደሚናገረው በአላህ Subhanahu Ta'ala ዘንድ ተቀባይነት ያለው እስልምና ብቻ ነው አለቀ አንተም ደግሞ እንደዚሁ ጴንጤ እምነት ስለሆነ አምልኩ ተብለናል ሚል ካላመጣ መልስ አንተ ጋር ይባልበትን አንተ ክርስቶስን ባታመን የዘላለም ሕይወት አታገኝም